ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ የምንማረው ከዚህ ላይ እንደምታዩቸው ፊደላት አሉ። ከዚህ ላይ ደግሞ ቃላቶች አሉ። እነዚህ ቃላቶች ከነዚህ ፊደላት የተወጣጡ ናቸው። እያንዳንዱ ፊደላት ምን እንደሚመስሉና ቃላት እንዴት እንደሚመሰረት አብረን የምናይ ይሆናል። ለበለጠ መማር እንፈልጋለን ለምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥር በመደወል በቴሌግራም፣ በኢሞ፣ በዋትሳፕ ታገኙናላችሁ። ቀጥታ ወደ ትምህርቱ ሰዎች ዛሬ የምንማረው መጀመሪያ ሀ ለ መ ረ ሰ ሸ የሚባሉ ፊደላትን አስቀምጠናል። እነሱን እያንዳንዱን በእያንዳንዱ ቤት ምን እንደሚመስል ፊደሎችን ከለየን በኋላ ከዚህ ላይ ደግሞ እንደምታዩት በእነሱ ብቻ የተመሰረቱ ቃላቶችን ይዘናል። እንዴት አድርገን መመስረት እንዳለብንና እንዴት አድርገው ቃላቶች እንደሚመሰረቱ በዚህ ቪዲዮ አብረን የምናይ ይሆናል። ቀጥታ ወደ ትምህርቱ ሀ ሁ ሺ ሃ ሄ ህ ሆ የሀ ቤትን ከመጀመሪያው ጀምረን ወደ መጨረሻው ስንመጣና አሁን ደግሞ ወደ መጨረሻው ወደ መጀመሪያው እንሂድ። ሆ ህ ሄ ሃ ሂ ሁ ሃ ወደ ለቤት ስነድ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ወደ መቤት ስነድ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ወደ ረቤት ስነድ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ወደ ሰቤት ስነድ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ወደ ሸ ቤት ስነድ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሽ ሼ ሻ ሺ
ሸ። ስለዚህ ፊደሎችን ድምፃቸውና ቅርጻቸው ምን እንደሚመስሉ አየን። አሁን ደግሞ በእነሱ እንዴት አድርገን ቃላት መመስረት እንዳለብን አብረን የምናይ ይሆናል። ቀጥታ ወደ ቃላት ምስረታው። መሃላ 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 የሚለውን ቃል እንዴት እንደመሰረት ነው እንየው። መ ማለት ከመቤት እንመጣና መን እንወስዳለን። ሀ ማለት ከሀ ቤት ወይ ይችኛዋን አለዚያም ይችኛዋን የመጀመሪያና የአራተኛውን ማድረግ እንችላለን። ላ ማለት ደግሞ ከለቤት ነድና አራተኛዋን እንመርጣለን። ስለዚህ ላ የምትባለዋ ፊደል ይችን እንወስዳለን። ሲነበብ መ ሀ ላ። ምስር 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 ምስር። ም ማለት ከመቤት እንመጣና መ ሙ ሚ ማ ሜ ም ይችኛዋ ምን ወስዳታለን እዚህ ላይ ም። ስ ማለት ከሰቤት እንመጣና አሁንም ሰ ሱ ሲ ሳ ሴ ስ ስን እንወስዳታለን እዚህ ላይ ም ስ። እዚያ ር ማለት ከረቤት ላይ ያው ር የምትባለው ፊደል አንድ ላይ ሲነበቡ ምስር ይሆናል ማለት ነው። ወደ ቀጣዩ ሲነት ደግሞ ማሽላ ማሽላ። ማ ማለት ከመቤት የው ማን እንወስዳለን። ሽ ማለት ከሸቤት ስድስተኛ ፊደል ሽ ተብላ የምትጠራው ይችሳ ይችን እንወስዳለን ሽ። ላ ማለት ደግሞ ከለቤት አራተኛ ፊደል ላ። ስለዚህ ማሽላ ይሆናል ማለት ነው። ስለዚህ ሁሎችንም እንዲያረግነን ነው የምንወስዳቸው ሁሉንም። ሸለለ ሸለለ ይላል። ሸ ማለት ከሸቤት የመጀመሪያ ፊደል፣ ለ ማለት ከለቤት የመጀመሪያ ፊደል፣ ለም አሁንም ከለቤት የመጀመሪያ ፊደል። ስለዚህ ሸለለ ይሆናል ማለት ነው። ማን ሸለለ። ቀጣዩ ስነድ ሙሁር ይላል። ሙሁር ም ማለት ከመቤት ላይ የውችን እንወስዳለን። ሁ ማለት ከሀ ቤት ሀ ሁ ሁለተኛ ፊደል፣ ር ማለት ከረቤት ስድስተኛዋን ፊደል ር። ሙሁር ሙሁር። ምህላ 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 ማለት ከመቤት ምን እንወስዳለን። አሁንም እዚያ ከሀ ቤት ህን እንወስዳለን። ያው እዚያ ከለቤት ላን እንወስዳለን። ስለዚህ ምህላ ይሆናል ማለት ነው። ምህላ መሃላ፣ ምስር፣ ማሽላ፣ ሸለለ፣ ሙሁር፣ ምህላ። ስለዚህ ይህኛውን መስመር ቃላቱን እንዴት እንደመሰረትን አይተን ጨረስነን። አሁን ደግሞ ወደዚህኛው እንሂድ። ህልም 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 ይላል። ስለዚህ ህ ማለት ከሀ ቤት ስድስተኛዋን ይችን እንወስዳለን። ህ ል ማለት ከለቤት ስድስተኛዋ ል። እዚያ ም ማለት ከመቤት ምን እንወስድና ህልም ሚል ቃል እንመሰረታለን ማለት ነው። ራሄል ራሄል ይላል። ራሄል ራ ማለት ከረቤት ላይ ራ እንወስዳለን። ሄ ማለት ከሀ ቤት ላይ ሄን እንወስዳለን አምስተኛ ፊደል። ል ማለት ከለቤት ላይ ስድስተኛ ፊደል ል እንወስዳለን። ስለዚህ ራ ሄ ል ራሄል ራሄል። ወደ ቀጣዩ ስነት ደግሞ
ማሰር 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 ማ ማለት ከመቤት ላይ አራተኛው ማ ሰ ማለት ያው ከሰቤት ላይ እንሄድና ይሄኛው ይሄኛው ሰ ማለት ነው። ይሄኛው ፊደል እንዳያወዛገባችሁ ይሄኛው ሁለት አይነት ሰ ነው ያለ። ስለዚህ ይሄኛውም ሰ እና ያኛውም ሰ ተመሳሳይ ነው። ስለዚህ እችን ሰ እንወስዳለን፣ አለዚያም ያኛውን ሰ እንወስዳለን። ማሰር ር ማለት ከረቤት ላይ ይቻለች ማለት ነው። ስለዚህ ማሰር ይሆናል ማለት ነው። ምሳሌ ም ማለት ያው እናመጣታለን። ሳ ማለት ያው ከሰቤት ላይ ሳ፣ ሌ ማለት ደግሞ ከለቤት ላይ ሌን ስናመጣ ምሳሌ የሚል ቃል እናገኛለን ማለት ነው። ማማር ማ ማለት ከመቤት ላይ እንሄድና ያው ማ እናመጣለን። እዚያ አሁንም ማን ተመሳሳይ ናቸው። ማ እናመጣለን። ር ማለት ከረቤት ላይ ር እናመጣለን። ማማር ይሆናል ማለት ነው። መሳል መ ማለት ከመቤት ላይ የመጀመሪያ ፊደል እናመጣለን። ሳ ማለት ከሰቤት አራተኛዋን፣ ል ማለት ከለቤት ላይ ስድስተኛዋን ፊደል እናመጣና ይችን እዚያ መሳል ይሆናል ማለት ነው። መሳል ህልም፣ ራሄል፣ ማሰር፣ ምሳሌ፣ ማማር፣ መሳል። እሺ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። ዛሬ ምን ተማርነን? ፊደሎችን አነበብነነ፣ ቅርጻቸው ምን እንደሚመስል ለየነ። ከዚያ ደግሞ በፊደሎች ቃላት እንዴት እንደሚመሰረት አብረን አይተናል። በቀጣይ ደግሞ የቀሩትን ፊደላት እንደዚህ አድርገን ቃላት እየመሰረትን የምንጨርስ ይሆናል። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።